ሰላም ቤተሰብ እንዴት ቆይታችኋል? ሮቤል አብርሃም ነኝ። ስለ ዓለም ዋንጫው ሊተገበሩ ስለታቀዱት አዳዲስ ህጎች አወሳላችኋለሁ። አብራችሁን ቆዩ። አዲስ የሆናችሁ ለቻናሌ ሰብስክራይብ ያደረጋችሁ እንድትጀምሩት ማለት እወዳለሁ። ዓለም ዋንጫ የፊታችን ሐሙስ በታላቅ ድምቀት ይጀምራል። ታዲያ አዳዲስ ህጎች ተግባራዊ እንደሚደረጉ በዚህ ዓለም ዋንጫ ላይ ተነግሯል። እነዛ ምን ይመስላሉ የሚለውን ደግሞ በቀጣይነት የማስቃኛችሁ ይሆናል። አብራችሁን ቆዩ። ተመልሰናል። በዓለም ዋንጫው ላይ የሚተገበሩ አዳዲስና ጥብቅ የዳኛ ህጎች ይፋ ተደርገዋል። አፍን ሸፍነውና ሜዳ ጥሎ መውጣት በቀይ ካርድ እንደሚያስቀጡም ጭምር የተገለጸባቸው ሁኔታዎች ነበሩ። ምንድናቸው ህጎቹ? ሲብራሩስ እንዴት ይታያሉ የሚለውን በተወሰነ መንገድ የምንመለከተው ነው የሚሆነው። የፊፋ ዳኞች ኮሚቴ ሰብሳቢ ፒየር ኦጂ ኮሪና እግር ኳስን ከተገቢው ውጪ ከሆኑ ንትርኮች ለማጽዳት ታስበው የዘንድሮ ዓለም ዋንጫ ላይ የሚተገበሩ አዳዲስና ጥብቅ የህግ ማሻሻያዎችን ይፋ አድርገዋል። ታዲያ ኮሊና ለጋዜጠኞች በሰጡት መግለጫ ጨዋታው በተቻለ መጠን ለማጽዳትን እየጣርን ነው ሲሉ ነበር የተናገሩት። በውድድሩ ላይ የሚተገበሩ ዋና ዋና ህጎች ለውጦቹም አሉ። እነዛን እስኪ እንመልከታቸው። ያው ቅድም በመግቢያ ላይ እንዳልኳችሁ በንትርቅ ወቅት አፍን መሸፈን ቀጥታ ቀይ ካርድ እንደሚያሰጥ ነው የተገለጸው። ተጫዋቾች ሜዳ ውስጥ በሚፈጠሩ አለመግባባቶች ወቅት ስድብ ወይም ያልተገቡ ቃላትን ተናግረው በካሜራና በዳኞች እንዳይያዙ አፋቸውን በእጃቸው ወይም ይሄ በማሊያቸው ይሸፍናሉ አይደለ? ታዲያ እንደዛ ሲያደርግ የተገኙ አሁን ላይ በቀጥታ ቀይ ካርድ እንደሚሰጣቸው ነው ፊፋ ያስታወቀው። እሱም ብቻ አይደለም። በአፍሪካ ዋንጫ ፍጻሜ ጨዋታ ላይ የተመለከትነውም ትልቅ ሁነት ተሻሽሎ መጥቷል። በዓለም ዋንጫ ላይ እንዳይደገም በዳኛው ውሳኔ ቅር መሰኘት ያለ ነው። ግን በተቃውሞ ሜዳ ጥሎ የሚወጣ ተጫዋቾች ወይም አሰልጣኝ ቡድን አባላት ሌሎችም በተመሳሳይ በቀጥታ በቀይ ካርድ እንዲወጡ የሚያደርግበት አሰራር እንዳለ ነው የተገለጸው። የቫር ሚናም በዚህ ዓለም ዋንጫ ላይ ሚናው ከፍ ይላል። ከዚህ ቀደም የተለመደው አሰራር ተቀይሮ ዳኞች በስህተት የሰጧቸውን የማዕዘን ምቶች በቪዲዮ እገዛ ውሳኔ መሻር እንዲሁም ደግሞ መቀልበስ የሚችሉባቸው ሁኔታዎች አሉ። የውሃ እረፍትና የሕክምና ህግ ጋር በተያያዘም ሌሎች ጉዳዮች ተነስተዋል። ጨዋታ እንዳይዘገይ በሜዳ ላይ የሚደረጉ የሕክምና እርዳታ ህጎች የተሻሻሉ ሲሆኑ በእያንዳንዱ አጋማሽ 22ኛው ደቂቃ ላይ ለ3 ደቂቃ የሚቆይ አጭር የውሃ እረፍት ወይም ደግሞ ኩሊንግ ብሬክ እንደሚኖር ነው ኮሊና ያስረዱት። የፊፋ ዳኞች ኮሚቴ ሰብሳቢው ኮሊና አዲሱን አሰራር በበላይነት እየመሩት እንደሆነ ራሳቸው ያሳወቁ ሲሆን በውድድሩ ላይ የሚሳተፉ 170 ዳኛ እንዳሉ እንዲሁም ደግሞ በማያሚ የመጨረሻ ዝግጅት ሴሚናር እንደሚደረግም ጭምር የገለጹባቸው ሁኔታዎች ነበር የነበሩት። ታዲያ በውድድሩ ላይ ለሚሳተፉት 48ቱም ብሔራዊ ቡድኖች አሰልጣኞች በወርክሾፕ ማብራሪያ እንደተሰጣቸው ውድድሩም ከመጀመሩ በፊት ለእያንዳንዱ ተጫዋቾች ተመሳሳይ ገለጻ እንደሚደረግ ነው ኮሊና ያስረዱት። በተጨማሪም የትኛውም የእጅ ንክኪ ፍጹም ቅጣት ምት እንደሚያሰጥ ተጫዋቾችና አሰልጣኞች ግልጽ ግንዛቤ እንዲኖራቸው ሁሉም አይነት ሁኔታዎችን ያካተቱ የቪዲዮ ክሊፖች የተዘጋጁላቸው ሲሆን ኮሊና ግን በዳኞች መካከል የትርጉም ልዩነት ሊኖር ስለሚችል ይህን የቪዲዮ ማብራሪያ 100% ይሆናል ላይሆን ይችላል የሚል እምነት እንዳላቸውም ራሳቸው ገልጸዋል። ታዲያ እነዚህ የተሻሻሉት ህጎች እንዴት ይታያሉ፣ እንዴት ይብራራሉ የሚለውን ደግሞ ከመሸጋገሪያ በኋላ ተመልሰን ስንመጣ ተመልሰን እንመለከታቸዋለን። ተመልሰናል። ሮቤል አብርሃም ነኝ ከእናንተ ጋር ጥሩ ቆይታ እያደረኩ እንደሆነ ተስፋ አደርጋለሁ። ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን ቀጥሉ። የጊዜ ገደብና የፍጥነት መጠበቅ ህጎችን በተመለከተ ዳኞች ኮሚቴ ምንና እንዴት አብራራው የሚለውን ነገር እንመልከት። ያው የቆመ ኳስ በተገኘ ቁጥር ዳኞች እጃቸውን ወደ ላይ በማውጣት የ5 ሰከንድ ቆጠራ ይጀምራሉ በዚህ ዓለም ዋንጫ። ታዲያ በዛ 5 ሰከንድ ውስጥ የእጅ ወራው ሆነ ኳሷ ካልተወረወረች መብቱ ሙሉ ለሙሉ ተሰርዞ ለተቃራኒ ቡድን ይሰጣል። ላይክ ይሄ ፉትሳል ላይ የምናውቃቸው አይነት ህጎች ተግባራዊ የሚደረጉባቸው ናቸው። ሌላው በግብ ጠባቂ የመልስ ምት ወቅት ቆጠራው ካለቀና ኳሷ ካልተመታች ለተቃራኒ ቡድን ኮርና የሚሰጥ ነው የሚሆነው ማለት ነው።
ተቀያሪ ተጫዋቾች የቅያሪ ሰሌዳው ከታየ በኋላ ደግሞ በ10 ሰከንድ ውስጥ በአቅራቢያቸው ባለው የሜዳ መስመር በኩል ወዲያውኑ መውጣት አለባቸው በህጉ መሰረት። ታዲያ ተጫዋቾቹ በዚህ በ10 ሰከንድ ውስጥ ከሜዳ ካልወጡ እነሱን የሚተካው ተጫዋች ጨዋታው እንደገና ከጀመረን ከ1 ደቂቃ በኋላ ነው በዳኛው ፍቃድ ብቻ ወደ ሜዳ የሚገባው። ግን ከባድ ጉዳቶች ከዚህ ህግ ውጭ እንደሆኑ ናቸው የተገለጹት። እንዴት ነው ይህ ነገር? ጭራሽ የጨዋታ ግለቱን ይጨምረዋል ወይስ ያቀዘቅዘዋል? መልሱ ለእናንተ ልተውላችሁ። ቅድም ላልኳችሁ የህክምና አገልግሎትና የእረፍት ጊዜያቶች አሉ። በሜዳ ውስጥ ህክምና ያገኙ ተጫዋቾች ጨዋታው ከተጀመረ በኋላ ለ1 ደቂቃ ከሜዳ ውጭ መቆየት አለባቸውም ተብሏል። ለምሳሌ የግብ ጠባቂ ጉዳት ወይም ደግሞ በግብ ጠባቂና በተቃራኒ ቡድን ተጫዋች መካከል የሚፈጠር ግጭት፣ የአንድ ቡድን ተጫዋቾች መንጋጨት፣ ከባድ የራስና የጭንቅላት ጉዳቶች እንዲሁም ደግሞ ጉዳት የደረሰበት ተጫዋች የፍጹም ቅጣት ምት መቺ ከሆነ ብቻ 1 ደቂቃ መጠበቅ አይጠበቅበትም። ከዛ ውጭ ያለው ግን ጉዳት ካስተናገደ ወይም ደግሞ ጊዜ ለመግደል ነው ተብሎ በታመነባቸው ሁኔታዎች ላይ እንዳለ 1 ደቂቃ ቡድኑ በጎዶሎ እንዲጫወት ሊገደድ የሚችልባቸው ህጎች እንዳሉ ነው የተገለጸው። ያው በመጀመሪያውም በሁለተኛው አጋማሽ በሁለተኛ ደቂቃ ላይ በ22ኛ ደቂቃ ላይ ለ3 ደቂቃ የሚቆይ የውሃ መጠጫ ሰዓት አለ፣ ኩሊንግ ብሬክ። ሙቀቱ በጣም አስቸጋሪ ነው የአሜሪካ አየር ንብረት። ኤሪክሰን ላይ ምን እንዳጋጠመ ተመልክተን ነበረ ትላንትና በስቲያና እንዲህ ያሉ ኢንሲደንቶችን ለመከላከል ነው የኩሊንግ ብሬክ የሚኖረው። ተጫዋቾችም እንዲሁም መልበሻ ክፍል ሁላ ገብተው ይከታተሉ የሚል አንዳንድ ሁኔታዎችን እያየው ነበር። ሌላው ወሳኝ ነጥብ ደግሞ ግብ ጠባቂዎች በሜዳ ላይ ህክምና በሚያገኙበት ወቅት የሁለቱ ቡድን ተጫዋቾች ወደ ሜዳ ዳርቻ ሂደው ከአሰልጣኞቻቸው ታክቲክ ወይም ደግሞ መመሪያዎችን መቀበል አይፈቀድላቸውም። የሚገርም ነው በተለይ ይሄኛው። ምክንያቱም ግብ ጠባቂው ሜዳ ላይ ሲወድቅ ብዙ ጊዜ ታክቲኮችን ለመነጋገር እንደሆነ እንመለከት ነበር አይደለ? አንድ ቡድን ሲበለጥ ያ ቡድን በተወሰነ መንገድ ከአሰልጣኙ ጋር ለመነጋገር በረኛው ተጎዳው ብሎ ይወድቃል በባዶ ሜዳ። ከዛ በረኛ ባለው ህግ መሰረት ሜዳ ውስጥ የሚያስቀይረው አይነት ካልሆነ በስተቀር ህክምናውን የሚያደርገው እዛው ሜዳው ላይ ነውና ያንን አጋጣሚ በዚህ ዓለም ዋንጫ ላይ ግብ ጠባቂዎች ማግኘት እንደማይችሉ ነው የተገለጸው። ታዲያ ግብ ጠባቂ ወድቆ የሁለቱም ቡድን ተጫዋቾች በሜዳው ዳርቻ ሄደው ከአሰልጣኞቻቸው ታክቲክና መመሪያ ከተቀበሉ ቢጫ እንደሚሰጣቸው ነው የተገለጸው ማለት ነው። አይቻልምም ጭምር ነው በህግ ደረጃ የተቀመጠው። ቅድም እንዳነሳውላችሁ የቫር ቴክኖሎጂ ጨዋታ ሳይዘገይ በሚከተሉት ውሳኔዎች ላይ ጣልቃ የመግባት ሰፊ ስልጣንም ተሰጥቶታል። በዚህ ውድድር ላይ ግልጽ የዳኛ ስህተት ሲኖር ሁለተኛ ቢጫ ካርድ መመርመር ማለትም መሰረዝ ወይም ማጽደቅ እንዲሁም ደግሞ ካርድ ሊሰጠው የሚገባው ተጫዋች በመለየት ረገድ የተፈጠረ የዳኝነት ስህተትንም የማረም ስልጣን ተሰጥቶታል። የተሳሳቱ የኮርና ምቶችን ማረም፣ ነገር ግን ያው ኮርና መሆን ሲገባው የግብ ጠባቂ ኳስ የተባሉ ውሳኔዎችን እነሱን አይጨምርም። ያው ጀስት የመልስ ምት ስለሆኑ ማለት ነው። የቫር ጣልቃ ገብነት ተቀባይነት የሚኖረው ግን ስህተቱን በሰከንዶች ውስጥ ወይም ደግሞ በፍጥነት መለየት ሲችል ብቻ ነው። ኳሷ ላይ ራሱ የተገጠመ ራሱ የቻለ መሳሪያ ያለው መልእክት የሚያስተላልፍ በነዛ ሜትሮች ታግሶ ነው። ያው ምክንያቱም በጨዋታው መጀመር ላይ ምንም አይነት መዘግየት መፈጠር ስለሌለበት ነው ይሄ የሆነው። በኳታሩ ዓለም ዋንጫ ላይ ያየነው ከፊል አውቶሜቲክ የኦፍሳይድ ቴክኖሎጂ ሴሚ አውቶሜትድ ኦፍሳይድ ሲስተም የኦፍሳይድ ውሳኔዎችን በጥቂት ሰከንዶች ውስጥ እጅግ በጣም ትክክለኛ በሆነ መንገድ ለመወሰን የሚያስችል ዘመናዊ ካሜራና የቺፕ ቴክኖሎጂ ጥቅም ላይ እንደሚሉ የተገለጸው። በእርግጥ የኳታሩ ዓለም ዋንጫ ላይ ተመልክተነው ነበር በደንብ እና አሁን ላይ ዓለም ዋንጫ ላይ ደግሞ በሰፊው ከኳሱ ጋር ጭምር በተጣመረ ሁኔታ እንደሚሰራ ነው የተገለጠው። ይፋዊ ውድድር ኳሱ ውስጥ እጅግ ዘመናዊ የሆነ ሴንሰር ቺፕ ተገጥሟል። ይህ ቺፕ ኳሷ በተመታችበት ቅስፈት መረጃውን በቀጥታ ለቫር ክፍል ይልካል። ይህም የኦፍሳይድ እና የእጅ ኳስ ውሳኔዎችን በሰከንዶች ውስጥ ያለምንም ጥርጣሬ ለመለየት የሚረዳ ነው ማለት ነው። በነገራችን ላይ በዚህ ዓለም ዋንጫ በስታዲየም ውስጥ በተጫዋቾች ማሊያም ሆነ በዲጂታል ቦርዶች ላይ የአልኮል ማስታወቂያዎች ሙሉ በሙሉ ተከልክለዋል። እንቀጥላለን። እየደመጣችሁ የሚገኘው ሚስተር ሮባ ልዩ የዓለም ዋንጫ ዝግጅት ነው። ከእናንተ ጋር ጥሩ ጥሩ ሀሳቦችን እያነሳ እንቀጥላለን። ህጎቹ አላለቁም። ከመሸጋገሪያ በኋላ ተመልሰን እንመጣለን። ከዛም ደግሞ ሌሎች ህጎችም እንደሚከተሉት ማብራራላችሁ ነው የሚሆነው። አብራችሁን ቆዩ።
ተመልሻለሁ። ሌሎች ህጎችንም ከማውራታችን በፊት ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ትጀምሩ ዘንድ ጥሬን በዚህ አጋጣሚ አስተላልፋለሁ። ሌላኛው ደግሞ ከቆመ ኳስ አመታቶች ጋር በተያያዘ ነው። በተለይ ደግሞ የግብ ጠባቂና አቋም የሚወስኑ ጉዳዮች ናቸው። የግብ ጠባቂዎች አቋም በፍጹም ቅጣት ምት ወቅት መቺውን ተጫዋች ለማስፈራራት ወይም ደግሞ ትኩረት ለመስረቅ የሚገቡትን የስነ ልቦና ጦርነቶች አሉ አይደለ? ለምሳሌ አሁን ይሄ መረቡን መነካካት፣ አንግሉ መታ ወይም ደግሞ ለተጫዋች ተጠግቶ መናገር ምናምን ከእንግዲህ እነዚህ ማድረግ አይቻልም በዚህ የዓለም ዋንጫ ላይ። ሌላው ደግሞ የእግር አቀማመጥ ነው። ኳሱ ከመመታቷ በፊት የግብ ጠባቂው ቢያንስ አንደኛው እግር የግቡ መስመር ላይ መሆን አለበት። ወደፊትም ቀድሞ መውጣት ሙሉ በሙሉ ያስቀጣል። ፔናልቲው ሚቭም ያድነው ሁላ ሌላው ጊዜ እንደምናውቀው የሚሻርባቸው ሁኔታዎች ያሉ ናቸው ማለት ነው። በአሰልጣኞች መቀመጫ ወይም ደግሞ ቴክኒካል ኤሪያ ላይ ከአሰልጣኞቹ ውጭ ያሉ ረዳቶች ወይም ተጠባባቂ ተጫዋቾች ተገቢ ያልሆነ ባህሪ ካሳዩና ጥፋተኛው በግልጽ ካልታወቀም ዋናው አሰልጣኝ በቀጥታ ቢጫ ካርድ የሚመለከትም ይሆናል። በዚህ ዓለም ዋንጫ ፉትሳል ላይ የምናውቀው ህግ ነው ይሄ። አሁን ላይ ግን በሚገባ መንገድ ወይም ደግሞ በእግር ኳሱም በተለይ ደግሞ በዓለም ዋንጫው የምንመለከተው ህግ ይሆናል ማለት ነው። ይህንን ተከትሎ ሌሎች ተቀያሪ ተጫዋቾች ስሜታቸውን በተረጋጋ መንገድ ሊያስተላልፉ እንደሚገባም ጭምር ሀሳብ ይዞ የተነሳ ነው። በካታር ዓለም ዋንጫ የተጀመረውና እያንዳንዱ የባከነ ሰከንድ ማለትም የጎል አከባበር ሊሆን ይችላል፣ ጉዳት ሊሆን ይችላል፣ ተቀያሪ እነዚህ ተቆጥሮ ተጨማሪ ሰዓት የመሰጠቱ ህግ በዚህኛው ዓለም ዋንጫ ይበልጥ ጥብቅ ሆኖ የሚቀጥል ነው የሚሆነው። ይህም ግቡ ጨዋታው 90 ደቂቃ ሙሉ የኳስ እንቅስቃሴ እንዲኖሩ ማድረግ ነው። ማለት ይሄ አክሽን ታይም የሚባለው ነገር እንዲኖር ይጠበቃል። እንደውም ከዚህ ቀደም የተጠና ጥናት ነበረ ከ2022 ዋንጫ መጀመር አስቀድሞ የዓለም ዋንጫ አስቀድሞ በነበሩት የፕሪሚየር ሊግ ጨዋታዎች ላይ በአማካኝ ፕሪሚየር ሊግ ላይ የሚደረጉ ጨዋታዎች 90 ደቂቃ ይባላል እንጂ ኳሷ የምትጫወተው 55 ደቂቃ ነው ተብሎ እጅግ አስገራሚ ቁጥር ነበር። አብዛኛው ኳስ ወይ አየር ላይ ወይ በማዕዘን ምት ይባክናል ተብሎ ነበር እና እንዲሁም አርሰናል ጋርም የተያዘ አንድ ጉዳይ ኦፕታ ዘንድሮ ይዞት የወጣው ነበረ። አርሰናል ቢያንስ በጨዋታ 11 ደቂቃ ከ45 ሰከንድ ማለትም ወደ 12 ደቂቃ ገደማ እንደማለት ነውና በማዕዘን ምቶች ለማሻማት ወይም ደግሞ የቆሙ ኳሶችን በማስጀመር ጊዜዎችን ያባክናል ብሎ ነበር እና ኦልሞስት 11 ደቂቃ ሜዳ ላይ ያባክነ ማለት ሌሎች ጉዳዮችን ሳይጨምር 90 ደቂቃ ሙሉ የመጫወት ነገር በአክሽን ታይም ደረጃ እንዲወርድ ያደርገው ነበር እና ያንን ለማስተካከል ነው። ስለዚህ ፕላስ 10 ጭማሪ 11 ደቂቃዎች ማየታችን ኖርማል ሊሆን ይችላል ማለት ነው። ከቅርብ ጊዜ ወዲህ በተለያዩ ሊጎች ላይ ያየነው ያለው የዳኞች ወይም ደግሞ የዳኞች የቫር ውሳኔዎችን ካዩ በኋላ ያስተላለፉትን የመጨረሻ ውሳኔና ምክንያቱንም ያው በስታዲየም ውስጥ ላለው ተመልካች እንዲሁም ደግሞ በቴሌቪዥን በቀጥታ ለሚያዩት ተመልካቾች በማይክሮፎን ድምጻቸውን ከፍ አድርገው በግልጽ ያብራራሉ። ይሄ አፍተር ሪቪው እያሉ የሚያደርሱት ማለት ነው። እነዚህን ህጎች በስፋት በዓለም ዋንጫ ላይ የምንመለከታቸው ነው የሚሆነው ማለት ነው። ታዲያ ግርነት ተሰኙ በዚህ ዓለም ዋንጫ ላይ እነዚህ ነገሮች ስትመለከቱ እንደዛ አይቻልም እንዴ እንዳትሉ ይሄንን ሰራውላችሁ። እንቀጥላለን። ሙሉ ዓለም ዋንጫውን በየቀኑ የምንመጣ ይሆናል። ምን ታዘብን? ምንስ ሊወራባቸው ይገባሉ? ይሄ ጨዋታ እንዴት ይጠበቃል? ታሪካዊ ዳራውስ ምን ይመስላል? እያንዳንዱን በስፋት ማስቃኛችሁ ነው የሚሆነው። ታዲያ ለዛ ግዴታ ይህንን ሚስተር ሮባ ስፖርትን መቀላቀላችሁን አትርሱ ለማለት እወዳለሁ። በዩቲዩብ በቲክቶክ እንዲሁም በሁሉም ሶሻል ሚዲያ አማራጮች እንገኛለን። በዩቲዩብ ፔጃችን ይህን እያደመጣችሁ ስለቆያችሁ ከልብ አመሰግናለሁ። ሮቤል አብርሃም ነበርኩኝ። ዳግም በሌላ ፕሮግራም እመለሳለሁ። እስከዛው ግን መልካም ጊዜ